የውጭ ሀገር ሰዎች በሚመለከት ንጽጽራቸው ሶሪያ፣ ሊቢያ፣ የመን ይላሉ እና ለውጭ ሀገር ሰዎች ምላቸው አሁን እዚህ የሚደግመው የፓፓያ ዛፍና የፓልም ዛፍ አይቀላቀልባችሁ ነው። ይመሳሰላል እንጂ አንድ አይደለም። ኢትዮጵያና ሶሪያን የሚያገናኝ ነገር የለም። ኢትዮጵያና የመን የሚያገናኝ ኢትዮጵያ የራሷ መልክ የራሷ ቅርጽና ማንነት አላት። የሚያጋጥማ ፈተና የምትወጣበትን መንገድ በዛው ላይ ተመሰረተ ነው። እኛ የሞራል ልዕልና ያለን ሰዎች ነን። የእውነት የሞራል የፍትህ ልዕልና ስላለን ነው ኦፕሬሽን ያሸነፍነው፣ ወደፊትም እናሸንፈው። ኢትዮጵያ ማለት እኮ እንኳን ደሞዝ ተከፍሎት እንኳን እንትን ኮር እንትን ክፍለ ጦር ተብሎ በክተት አዋጅ አርሶ አደር ሰብስባ ወራሪ ማሸነፍ የቻለች ሀገር ናት። ፔሮል የሌለው ስም የሌለው ድረስ ተብሎ ማለት ነው። አሁን ያለው ፎርማል ሰራዊት ታንክ አለው መድፍ አለው አይኑረው፣ በክተት አዋጅ ኢትዮጵያ ክብሯን ትጠብቃለች። ኢትዮጵያን በደንብ ሳትገነዘብ ከሌላው ሀገር ስዕል እየወሰዱ ማየት ስህተት ነው።